መንፈስ ቅዱስ ወንድሜ በኢየሱስ ክርስቶስ ስም አሁንም እኮ ምንም ለውጥ የለውም። ዞላ ምንድን ነው የተሰማ ያለው? ትንሽ ለማውራት እንኳን አችል ደህና ጸልዩ ውድ ቤተሰቦቼ እንግዲህ እንደምትመለከቱት ወንድሜ ያለበትን ሁኔታ ለእናንተ በመጠኑም ቢሆን ለማሳየት ነው እየሞከርኩ ያለሁት። ያ እንግዲህ በነበረው ግብግብ እንግዲህ ትንሽዬ ሁለቱ እጁ ላይ የተወሰነ ጉዳት ደርሶበታል። ከዚህም ደግሞ በተጨማሪ አንድ ቦታ እዚህ ጎን ላይ የተወሰነ በስለት የመውጋት አደጋ ደርሶበታል። ከዶክተሮቹ እንግዲህ አሁን ያለበት ሁኔታ አሪፍ ቢሆንም ግን ምን ያህል ጥልቀት እንደገባና ከዚህ በላይ ጎን ላይ የተወጋው ነገር ነው ትንሽ አስከፊ የሆነው። ከዶክተሮቹ ጋር ብዙ ነገር ስናደርግ ነበረ። ደምን በጣም ፈሶት ስለነበረ የሚያስፈልገውን ያህል ደሙ መተካት ስለነበረበት ደም ሲሰጠው ነበር የቆየው። ከዛ ውጭም ደግሞ በጣም አንኮንሺየስ ነበረ፣ ደካክሞብን ስለነበረ ጉልኮሶችም እየተሰጡት ነበር የቆየው። አሁን ላይ ምናልባት ሳምባው ላይ ውሃ ከቋጠረ እሱን ቼክ የሚደረግበትን መንገድ እየፈለግን ነው። ብዙ ዶክተሮች እየተባበሩ ነው ያሉት። ግን አሁን ላይ ከሆስፒታል ይልቅ ቤት ውስጥ እንዲደረግና ቤት ውስጥ ሆኖ ትሪትመንቱን እንዲያገኝ እያደረግን ያለንበት ምክንያት አብዛኛውን ጊዜ ያው ተጋላጭ በሆነ ቦታ እዛ ላይ ግርግር ፈጥረን ዘላለምን መጠበቅ አንችልም። እነዚህ ሰዎች አሁን ጀምሮታል፣ ሊቀጥሉ ስለሚችሉ እሱን ፕሮቴክት ከማድረግ አንጻር በመኖሪያ ቤቱ ባለው በደህንነት እንዲሁም ደግሞ የኛ የግል ዶክተሮች በቅርበት ያለበትን ነገር በየሰዓቱ እየተከታተሉ ከሆስፒታል ካሉት ዶክተሮች ጋር ሪፖርት እያደረጉ ነገሮችን እንዲያስተካክሉ ጥረት እያደረግን ያለ ነው። እናንተም ደግሞ በጸሎት እንድታግዙን እንፈልጋለን። የደረሰበትን ነገር ማወቅ ስለምትፈልጉና ስለጠየቃችሁኝ ብቻ ነው ይህን ነገር እያሳያችሁ ያለሁት። ምናልባት ዘላለም የምችልና መናገር የምትፈልገው ነገር ካለ አንድ ነገር በላቸው። በጣም ስለጨነቃቸው ቤተሰቦችን ምችል ከሆነ ጸልዩልኝ ነው። ወይ ልጄ ምን ሆንክብኝ? ምን ሆነ ልጄ? ልጄ ምን ሆነ? ልጄ ምን ነካው? አስረዳሻለሁ ማሚ። ቁጭ ተረጋጊ። ኧረ ሌው እስኪ ቆይ ሌው ልጄን ሌው ምን ሆንክብኝ? ልጄ ምን ሆንክብኝ? ልጄን ለእኔ አድርግልኝ። ምን ሆንክብኝ? ወይኔ ልጄን ምን ጨካኝ ጣለብህ ልጄ? ወይኔ ልጄ አልተረፈም ልጄ። ወይኔ ልጄን እኔን ልጄ ማሚዬ ቆይ ተረጋጊ። አይዞሽ። ወይ ልጄ የዋህ እኮ ነው ልጄ። እኔን ልጄ ለእኔ አድርግልኝ ልጄ። ወይ ልጄ